ሩሃማ ፖድካስት ጀምረናል። እንዴት አላችሁ ቤተሰቦቻችን? ዛሬ የመጀመሪያ ፖድካስታችን ጀምረናል። ሩሃማ ፖድካስት ይሰኛል። በጣም እንደሚወዱት በጣም እርግጠኛ ነኝ። ገና ካሁኑ እንደዛ ነው የሚሰማኝ። ዛሬ እንደ መግቢያ አንዳንድ ነገሮችን ለማንሳት እንሞክራለን። አንዳንድ ሀሳቦችን ለማስተዋወቅ እንሞክራለን። ዓላማችንን ለመናገር እንሞክራለን። ከዛ በኋላ ከሚቀጥለው ኤፒሶዳችን ጀምሮ ደግሞ እንግዶችን እየጋበዝን፣ ዘማሪዎችን እየጋበዝን፣ አገልጋዮችን፣ ሰባኪዎችን፣ መጋቢዎችን እየጋበዝን በብዙ የምንማርበት በብዙ የምንጠቀምበት ፖድካስት እንደሚሆን ቤተሰቦቻችንን ደግሞ እንደሚወዱት በጣም እርግጠኛ ነኝ። በዚህ አጋጣሚ ይህንን ፖድካስት ከመጀመራችን በፊት መናገር የምፈልገው ነገር አለ። እንደ ጀማሪ የክርስቲያን ፖድካስት የክርስቲያን ጀማሪ እንደመሆናችን መጠን የቤተሰቦቻችን ማበረታታት ያስፈልገናል አይደለ? ድጋፍ ያስፈልገናል፣ ማበረታታት ያስፈልገናል። ሰብስክራይብ እንዲያደርጉ እንፈልጋለን፣ ሼር እንዲያደርጉ እንፈልጋለን፣ ኮሜንት እንዲያደርጉ እንፈልጋለን። የሚገርምህ ክርስቲያን ፖድካስት ብዙ አልተለመደም እኛ ሀገር በተለይ አይደለ? እንደዛ እኛም ይሄንን ሩሃማ የሚባል ፖድካስት ስንጀምር ዋና ዓላማችን በኢትዮጵያ ቤተክርስቲያን አውድ ወይም ኮንቴክስት ውስጥ ይሄንን ክፍተት ቢያንስ እንደ ሙሉ በሙሉ መሸፈን ባንችልም ትንሽ አስተዋጽኦ ለማድረግ ነው እና ገና በጣም ብዙ ፖድካስቶች ያስፈልጋሉ። ብዙ በዚህ ዙሪያ ብዙ የክርስቲያን ሚዲያዎች ያስፈልጉናል ብዬ አስባለሁ። ምክንያቱም አብዛኛው ሰው ያለው አሁን በዚህ ሰዓት እንደምታውቁት ሚዲያ ላይ ሶሻል ሚዲያ ላይ ነው አይደለ? ሶሻል ሚዲያ ላይ ነው ሰው ሁሉ ወጣቱ ያለው እንዳለ ሶሻል ሚዲያ ላይ። ስለዚህ ቤተክርስቲያን ይህንን አድቫንቴጅ መጠቀም አለባት ብዬ አስባለሁ። ስለ ሩሃማ የተወሰነ ነገር እናንሳና ወደ ጭውውታችን ደግሞ እንሄዳለን። ብዙ ነገር ፍቄ በጣም ብዙ ነገር እንደሚያነሳ አስባለሁ። እድል ከተሰጠው እኔ ብዙ አላወራም። በጣም እኛ ብዙ የምናነሳው ነገር አለን፣ ብዙ ልናወራችሁ የምንፈልገው ነገር አለ። ግን ሩሃማ የሚለው አንድ ሁለት ነገር ብናገር ደስ ይለኛል። ሩሃማ የሚለው የዕብራይስጥ ቃል ነው። በነገራችን ላይ ሩሃማ አንዳንዶች ሊጠይቁን ይችላሉ፣ ለምንድን ነው ሩሃማ ያላችሁት? የሴት ስም ለምን መረጣችሁ ሊሆኑ ይችላሉ። እና በነገራችን ላይ እዛ ቴሌግራም ግሩፓችን ላይ ሩሃማ ነው የሚለው እና ሩሃማ ማናት ብለው ሰዎች እየገቡ የሚጠይቁን ሰዎች አሉ። እኔን ራሱ ሩሃማ እንዲያናግሩኝ እንትን እኮ ስም አንተ በዛ በዩዘር ኔም ውስጥ ለምትጠቀም ስለነበር ስትጽፍ ሩሃማ ብሎ ነው መጣው እንጂ ዮናታን የሚል አይመጣም ነበር። ከዛ ሩሃማ አውሪኝ ምናምን እንደዚህ አይነት ነገሮች ገጥመውናል። ሩሃማ የሚለው የዕብራይስጥ ቃል ነው በነገራችን እና ከመጽሐፍ ቅዱሳችን ሆሴ ምዕራፍ 2 ቁጥር 3 ላይ ያለ ሀሳብ ነው። ምን ይላል እዛ ላይ? ወንድሞቻችሁን አሚን እህቶቻችሁንም ሩሃማ በሏቸው ከሚለው ሀሳብ ከዛ ነው የተወሰደው እና ትርጉሙ ላይ ደግሞ እንደውም ሞር ይገልጸዋል አዲሱ መደበኛ ትርጉም። ወንድሞቻችሁን ሕዝቤ እህቶቻችሁንም ተወዳጆቼ ብላችሁ ጥሯቸው። ተወዳጅ የሚል ነው ትክክለኛ ቃሉ። ከዛ ነው የወሰድነው ይህንን ሩሃማ የሚለውን ቃል የወሰድነው ማለት ነው። the beloved ማለትም ይቻላል። እንግሊዘኛውንም እያየሁት the beloved the pitied ማለት እንዴት ልበል፣ በቃ የተወደደ የተራራለት
ምህረት ያገኘ ፍቅር የበዛለት ትዝ ካላችሁ የእግዚአብሔርና የእስራኤላውያን ታሪክ አለ። በተለይ ሆሴ መጽሐፍ ባክግራውንድ ዝም ብለህ ስታየው ማለት ነው። እንደው ሀሳቡን ትንሽ ለማንሳት ሆሴ በጣም በቃ የሚያስገርመኝ መጽሐፍ ነው። በነገራችን ላይ ሄደህ ጋለሞታ ሴት አግባ ሁሉ የተባለበት ከዛ ጋለሞታ ልጆች ይኑሩ ይላል እና እግዚአብሔር እንዴት እንደዚህ ይላል ብለህ ሁላ እስከምትል ድረስ ነው። ያው ዞሮ ዞሮ ምንድነው ሀሳቡ? እስራኤል ገልሙታብኛለች አይደለ? ያንን ኤክስፒሪየንስ እንዲያደርገው ይመስለኛል። ማለት ያንን አንደርስታንድ አድርጎት ሚስቱ ጋለሞታ የሆነችበት ሰው ምን አይነት ስሜት ሊሰሙ ይችላል የሚለውን እግዚአብሔር ልክ እስራኤል እግዚአብሔር ላይ እንደዛ እንደሆነች ሆሴ እንዲያውቅ ከዛ መልእክቱን በሚገባ እንዲያስተላልፍ ፈልጎ ሄደ ጋለሞታ ሴት ጎሜር ነች። ብቻ ከዛ ጋር የተገናኘ ሀሳብ ነው። መጨረሻ ላይ ግን ሶስት ልጆች ማን ነበሩ? ኢዝራኤል፣ ሎሩሃማ እና ሎአሚ የሚባሉ ነበሩና በኋላ ግን ደስ በሚል ሁኔታ እግዚአብሔር እንደገና ምህረቱን ወደ እስራኤል ሲያደርግ ተመለከተ። በጣም ያስደንቃል። ከእንደገና ሩሃማ ተብለሽ ትጠሪያለሽ። ከእንደገና ሎአሚ ሳይሆን አሚ ተብለሽ ትጠሪያለሽ። እና ይሄ ሩሃማ ማለት የእግዚአብሔር ቃል ኪዳናዊ ፍቅር ማለት ነው። ቃል ኪዳናዊ ፍቅር በጣም ነው ይሄ የሚያስደንቀኝ። እንደው ካነሳ ነው አይቀር ማለት ነው። የእግዚአብሔር ፍቅር ለኛ ያለው ፍቅር በእኛ ሁኔታ ላይ የተመሰረተ አይደለም። ኦኬ እስራኤል እንደዛ እየገለሞተችበት በራሷ መንገድ እየሄደች ጣዖትን እያመለከች ከአሕዛብ ጋር እየተጋባች ግን ስቲል ቃል ኪዳናዊ ፍቅር አለው። አይገርምም? ይሄ ነገር አያስደንቅም? እንደው ወደሚቀጥለው ከመሄዳችን በፊት እዚህ ላይ ማለት የምትፈልጉት ነገር? አይ ኖርማሊም እያወራህ ምንድነው መሰለህ አንድ የእግዚአብሔር ምህረቱ እና ፍቅሩ በጣም የሚገርመው በተለይ ለእስራኤላውያን አንዴ ሲጀምር አንዴ የሆነ ተስፋ ሲሰጣቸው አንዴ ደግሞ እነሱም ደግሞ ባክ አድርገው ወይም ደግሞ ከእግዚአብሔር ሀሳብ ሲወጡ ከዛ ሊቀጣቸው በጣም ቁጣ ላይ ሆኖ ግን እዛው ቁጣ ላይ አብሮ ተስፋ መስጠቱ ይገርመኛል። ኤቭሪ ታይም የእግዚአብሔር ምህረቱ በጣም ይገርመኝ። ቁጣው እኮ እየነገራቸው ነው፣ ስለሚቀጡት ቅጣት እኮ እያወራቸው፣ ግን እያወራቸው ከሱ ቅጣት ደግሞ ተስፋ አለው። በጣም ያስገርም ነው። አብሮ ተስፋ አለ እኮ ገና ሲጀምር አዳምና ዮሐንን ስታያቸው ሁሉንም ሲረግም ግን አለ ከሴቲቱም ይወለዳል የሚል ተስፋ ነበር። እርግማኑም ከዛ ተስፋም አብሮ ይሰጣል እና ማይጠል አምላክ ነው። ቢቆጣ የኖህ ትእዛዙን እያሰብኩ ነበር። አንተ ያው አይ ቲንክ ዘፍጥረት 5 ጀምሮ 6-5 አካባቢ ነውና ዓለምን ሁሉ በውሃ ካጠፋ በኋላ ግን ይሄ እንደባለው ቀስተ ደመና ቃል ኪዳን መግባቱ ከዚህ በኋላ ብቻ እንዳልከው ነው ለማለት yes እና ምንድነው እግዚአብሔር ምህረት እግዚአብሔር ፍቅር ኤቭሪ ታይም ስለ የሆነ ነገር ስለ አደረግን እውነት ነው ቅጣቱ የሚገባው ቅጣት እንትን ሊል ይችላል፣ ግን ፍቅሩ አይለወጥም። የሚገርመው ደግሞ ይፈልገናል። በቃ በዚህማ እንትን አናደኸኛል ብሎ ሚሚታው አምላካ በዚህማ በቃ ተቆራረጠን ተባብሎ የሚያስብል አይነት እንትን አይደለም። ምህረቱ ብዙ እኮ የእግዚአብሔር ምህረት ስታስብ ከኛ ሁኔታ ከኛ ማንነት አንፃር ወይ ደግሞ ከሰዎች ሁኔታና ማንነት አንፃር ስናየው የእግዚአብሔር ምህረት በጣም ብዙ ነው።
በጣም ታላቅ ነው። ይሄ እንደ ሰውኛ የሚወዳደር አይደለም። ወይ ደግሞ ለምሳሌ አንተ የሆነ ሰው ስትወድ የሆነ ነገሩን አይተህ ሊሆን ይችላል፣ የሆነ ነገሩን ጠብቀህ ሊሆን ይችላል። ለምሳሌ ምሕረት አደረግኩለት፣ ታገስኩት፣ ቻልኩት፣ የሆነ ነገር አለፍኩ የምትለው የሆነ ነገር ኖሮክ ነው። እግዚአብሔር ማለት የምታየው የሆነ ነገር አለ። እግዚአብሔር ጋር ስትመጣ ግን ልዩ የሆነ ፍቅር ነው፣ ልዩ የሆነ ምሕረት ነው። ይሄ ራሱን ከፈጠረበት ሰውን ከሰራበት ዓላማና አጀንዳ አንጻር ከዛ ተነስቶ እንጂ ከኛ ማንነት አንጻር አይደለም። አሁን የኛ ማንነት ምሕረት ማለት ምሕረት የሚያስፈልገ አንዳንዴ ምሕረት የእግዚአብሔር ምሕረት ስታስብ የተደረገልህን ምሕረት የእግዚአብሔርን ፍቅር ምናምን እያሰብክ ስትሄድ ይህን ያህል እንዴት ታገሰኝ እግዚአብሔር፣ ይህን ያህል እንዴት እግዚአብሔር ፍቅሩን አበዛልኝ፣ ይህን ያህል ምን አይነት ሰው ብሆን ነው ብለህ ስታስብ ማለት መጽሐፍ ቅዱስ እኮ ይናገራል። ምሕረት ለወደደ ለሮጠ ማለት ሮጠን ወይ ደግሞ የተሻለ ነገር ኖሮን አይደለም እግዚአብሔር ምሕረት ያደረገልን፣ ግን ያየውን ነገር አለ እግዚአብሔር በእኛ ሊያደርገው ያለው በእኛ ልጁን መልኩን ሊገልጽ ስላሰበ ከዛ ከታላቁ ፍቅሩ የተነሳ እግዚአብሔር በጣም ይታገሰናል፣ ብዙ ፍቅሩን ያሳየናልና ምሕረቱን ስታስብ የፍቅሩን ታላቅነትን ነው የምታስበው። ምሕረቱን ስታስብ ምን ያህል እግዚአብሔር ለሰው ያለውን ፍቅር ማንነት ነው የምታየውና የእግዚአብሔር ምሕረት ያስደንቃል። የእግዚአብሔር ምሕረት ልዩ የሆነ ነው፣ ወደር የለሽ ነው፣ የሚለወጥ አይደለም። በቃ የሆነ ሰዓት በሆነ መንገድ እግዚአብሔር የሆነ ነገሩን አሳይቶ ከዚህ የሆነ ሰዓት ደግሞ ተለውጦ ተቀይሮ ምናምን ጓምና የሚልባ አይደለም። ሁሌ በቃ ያው ነው እግዚአብሔር። ቆሸሸም ሊሆን ይችላል፣ የማይሆን የህይወት ምዕራፍ ውስጥ እየሄድክ ሊሆን ይችላል። ትክክልም ደግሞ ነኝ ብለህ ለምሳሌ አሁን ብዙ ጊዜ ትክክል የምናስበው ስንጸልይ፣ ስናነብ፣ ስንተጋው ምናምን ነገር በቃ ተቀድሻለሁ፣ እግዚአብሔር ይሰማኛል። ቸርች ውስጥ ራሱ ገብተን እንዴት ነው የምንሆነው ምናምን የኃጢአት ውስጥ ወይ እንደዛ እናስባለን። ግን የምር ደግሞ ስታስብ በጣም መንፈሳዊ ስትሆን በቃ የሆነ እንትን ይሰማል። እግዚአብሔር ጋር ስትመጣ ግን ያለው የእግዚአብሔር ምሕረት ግን ስታስብ ሁሌ ያው ነው። በቃ ሁሌ እወድሃለሁ፣ ሁሌ አፈቅርሃለሁ፣ ሁሌ ለአንተ ያለው ነገር የተለየ ነው። ቸርች ውስጥ ራሱ ገብተህ አሁን በቃ አገልጋዩ እንደዚህ አለኝ፣ አገልጋዩ በዚህ ጋር እንትን ሊነኝ ነው ምናምን ብለህ ስትጠብቅ እግዚአብሔር አስነስቶክ ዛሬም እወድሃለሁ፣ ዛሬም ሰራብሃለሁ፣ ዛሬም በአንተ መልካምነት ይንገልጣል ይላል። ማለት የምህረቱ ታላቅነት ነው የምታስበው። ምን ያህል እንደሚታገስ፣ ምን ያህል እንደሚወደን፣ ምን ያህል ለእኛ ያለው ፍቅር ልዩ እንደሆነ ታያለና ሩሃማን ስታስብ፣ ስለ ምህረት ስታስብ፣ ስለ እግዚአብሔር ቸርነት ስታስብ የእግዚአብሔር ምህረት ከሁኔታ አንጻር አይደለም። የእግዚአብሔር ፍቅር ከኛ ጋር እኛ ካለንበት ማንነትና ነገሮች የተነሳ አይደለም። እዚህ የምህረትን ትርጉም አሁን ላይ ብዙዎች ሰዎች በተለያየ መንገድ በተለያየ ትምህርት በርዘውብን በተለያየ ትምህርት ቀይረውብን ሊሆን ይችላል። ግን የእግዚአብሔር ምህረት ስታስብ ልጅና አባት ወይ እናትና ልጅ ያላቸው ትስስር ምንም ያህል ቆሸሸ ቢሆን ምንም ያህል የማይሆን ህይወት ውስጥ እንኳን ገብተህ ቢሆን ለነሱ ልጅ ነክ ያላቸው ፍቅር ያላቸው አንተን የማቅረብና የመፈለግ ማንነት ንጹህ ስትሆን እቅፍ ማድረግ ስቆሽ ምናምን አይሉህም። ሰው ነው የሆነ ጎረቤት የሆነ ሰው ምናምን እንደዛ ይችላል። እናትና አባት ጋር ግን ያለው ፍቅር ግን ስታስበው ቆሽሸን ከዚህ ይበልጣል። ያው እንደ ሰውኛ ለምሳሌ እግዚአብሔር አባቴ ነው ስትል ከምድራዊ አባት አንፃር ነው በትንሹ ልገልጸው ይችላል የምታደርገው። የእግዚአብሔር የምትገልጽበት ነገር ከሚታየው ነገር ስለሆነ ማለት ነው። ለዛ እኮ ነው ባይብል የሚላል እኮ አይደለ ያልጠፋ ነው እግዚአብሔር ምህረት ተነሳ ርህራሄው ማለት አንዳንዴ ጥቅሱን ልናውቀው እንችላለን፣ ግን እውነታው እንደዛ ሞር ብናስበው it's really true እውነት ነው በጣም ማለት እያንዳንዱ ነገራችን ቢቆጠር ነው አብዛኞቻችን በህይወት መኖር ምንችል አይመስለኝም። ግን ማለዳ ይላል ደግሞ ለዛ ይሄ ሩሃማ ፋሚሊ ዋና ዓላማው
በቃ የእግዚአብሔርን ምህረት ለማወጅ ሁላችንም የምህረቱ ውጤቶች ነን ለማለት ነው ይህንን ፖድካስት የጀመርነው ማለት እኛ የጸጋ ውጤቶች ነን። ተናገሩ ብንባል ስለመቆማችን፣ ስለመቀጠላችን፣ ስለመጽናታችን ለብዙዎች በረከት እንኳን ስለመሆናችን ምክንያቱ ምንድነው ተብሎ ቢባል የእግዚአብሔር ምህረት ነው። ሰዎች በእኛ ቢጠቀሙ እንኳን አይ ቲንክ ጳውሎስም ከዚህ ጉዳይ ጋር በተገናኘ ያነሳው ነገር አለ። ምህረት እንደበዛልኝ መጠን የወንጌል አገልጋይ ሆንኩኝ እያለ ይናገራል። ኢቨን አገልጋይ እንኳን ከሆነ ምህረቱ ስለበዛ በጣም ኦራተር ስለሆነ ደግሞ የማሳመን ሰዎችን ኮንቪንስ የማድረግ አቅም ስላለን ምናምን ሳይሆን ምህረቱ ስለበዛ ጸጋ ስለበዛ ነው። ለዚህ ለምህረት ይሻላል ከህይወት የሚለው ከህይወት የሚበልጠው 1 ዓመት 2 ዓመት ከሚጨመርልህ ይልቅ የእግዚአብሔር ምህረት ገኖልህ መስፋቱ ብታልፍም ወደ እግዚአብሔር ብትሄድ ራሱ ትልቅ ነገር ማለት ይሄ የምህረትን ስታስበው ለምሳሌ ስለ ዮሴፍ ስታነሳ እግዚአብሔር ከዮሴፍ ጋር ነበረ ምህረትን ማበዛለት ይላል። ከዛ በግዞት ቤትም በቃ እንዲወደድ እንዲፈለግ አደረገውና ምህረት ነው። ምህረት እንድትቆም ያደርጋል። ምህረት ሰዎች እንዲወዱ ያደርጋል። ምህረት እንድትቀጥል ያደርጋል። ምህረት ነገን እንድታይ ያደርጋልና ያለ ምህረት ምን የምታደርገው ነገር የለም። አንደ ጴጥሮስ ላይ መሰለኝና ምህረትን ተቀበላችሁ ይላል። ምህረት ተቀበለን ነው ማለት ችሎታ ኖሩን አይደለም ወይ ደግሞ ብቃት ኖሩን አይደለም፣ ምህረትን ተቀበለን ነውና ከምንም በላይ አሁን ላይ ትልቁ የሰው ልጅ ሊፈልገው ሊተጋበትም ወይ ደግሞ በህይወቱ ከእግዚአብሔር ጋር ሲኖር ሊደነቅበት የሚገባው ነገር የእግዚአብሔር ምህረት። ምህረቱ ከበዛልህ ትቀጥላለህ። ምህረቱ ከበዛልህ ትኖራለህ። ምህረቱ ከበዛልህ ትወደዳለህ። ያለ ምህረቱ አይደለም፣ ችሎታችን አይደለም፣ ብቃታችን አይደለም። ሰው እንዲወድ እንድታገለግል እንድትተጋ የሚገራርም እግዚአብሔር በትክክል ምህረቱ በቃ ስለበዛልና የሆነ አንድ ቀን ወይ ደግሞ አንድ ምዕራፍ ሲጨመርልህ ምህረቱ እንደበዛ ልታስብ ነው የሚገባ። ስለበላ አይደለም ወይ ስለጠጣ አይደለም ወይ ደግሞ ከሌሎች ስለተሻልን አይደለም። ዛሬ ላይ መቆማችን ሚስጥር የእግዚአብሔር ምህረት ስለበዛልን ነው። እዚያ ለመጽሐፍ ቅዱስ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ምህረቱን የእውነት በቃ ልንደነቅበት ይገባል። አሁን መኪና ስላለን፣ ቤት ስላለን፣ የሆነ ነገር ስላለን ወይ ደግሞ ሰዎች ስለወደዱ ዋው ይሄ ነገር ምናምን ብለን እሱ ሊያስደንቀን አይገባም። በጣም ከተደነቅንም ልንደነቅበት የሚገባ ምህረቱ ምን አይነት ሰው በሆነ ነው እግዚአብሔር ምህረቱን ያበዛልኝ፣ ምን አይነት ማንነት ቢኖረኝ ነው እግዚአብሔር እንድቀጥል ያደረገኝ። ምንም ይሄ የሚያስብል እኮ ማንነት እኮ የለንም። እንድቀጥል የሚያደርግ ማንነትም ብቃትም የለንም። ብዙ የሚበልጡን የሉም እንዴ? ብዙ እኮ የሚሻሉ እኮ አሉ ከኛ። ግን እንድንወደድ ዛሬ ላይ እንድንቆም ያደርገን ነገር ምህረቱ ስለሆነ ምህረቱን ብዙ ሰዎች እያንዳንዳችን በዕለት ተዕለት ጎዳናችን ሁሌ ምህረቱን ብናስብ እግዚአብሔር ምን ያህል እንደወደድን። አሁን ብዙ ጊዜ የምናስበው ያው ፋሲካም ስለደረሰ ብዙ ጊዜ ሰው ፋሲካ ላይ ምህረቱን ያስባል፣ መስቀል የተከፈለለትን ያስባል። ግን ዕለት ልናስበው የሚገባ ሁሌ በቃ ምን አይነት ሰው ሆኜ ነው እግዚአብሔር ያበዛልኝ። በነገራችን ላይ ሩሃማ በዚህ አጋጣሚ እንደው ማንሳት ፈልጋለሁ። አንደኛ በተለይ የእግዚአብሔርን ምህረት ሪሌት የሚያደርጉ ቤተሰቦቻችን ይህንን ቪዲዮ እየተመለከቱ ያሉ በአጋጣሚ ወይም በተለያየ መንገድ እጃቸው ላይ መጥቶ እያዩ ያሉ ካሉ ኮሜንት ሴክሽን ላይ ቢጽፉልን የእግዚአብሔርን ምህረት በህይወታቸው የእግዚአብሔርን ጸጋ ሪሌት የሚያደርጉ ቤተሰቦቻችን ኮሜንት ሴክሽን ላይ እንዲጽፉልን በዚህ አጋጣሚ እናሳስባለን። እውነት እያንዳንዱ ሰው እኮ ቢናገር የሆነ ታሪክ አለው ከእግዚአብሔር ምህረት የቀጠለበት የሆነ ነገር አለ። አንድም ደግሞ እግዚአብሔር ምህረትን ለምን የዚህን ያህል እግዚአብሔር ምህረትን ሁሉ ጊዜ እንድናስበውም እግዚአብሔር ይፈልጋል ብዬ ሳስብ እኛም መሐሪ እንድንሆን ብዬ አስባለሁ። እኛም ምህረቱ ተጋብቶብን የእግዚአብሔር ማንነት ተጋብቶብን
እኛም እንድንኖረው ስለሚፈልግ ነው። ማለት ይሄን ያህል ከማርኩ አንተ መማር እንዴት ያቅታል? አንዳንዴኛ ብዙ ይቅርታ ብለን ከፍቅሩም አንጻር ብታይ ይሄን እንደዚህ አይነት ወድጄ መውደድ እንዴት ያቅታል? ምክንያቱም ኖርማሊ እግዚአብሔር ለማናቀውም ሰው ቸር ነው። እንኳን አጠገባችን ላለ ስምና የማናቀው ከተማ የማናቀው ህዝብ ምክንያቱም ሲጀመር ለፍጥረት ሁሉ ነው አይደል? ወንጌል ለፍጥረት ሁሉ ነው እና ያው ፍጥረት ውስጥ ሰው አለ፣ ሰው ሁሉም አለ፣ ምናቀው ማናቀው። አንዳንድ ጊዜ ይሄ ምንለው ማንለው ሁሉ ለዚህ ሁሉ ቸር ነው። ያው ብዙ ጊዜ የምንጠቅሰው በተለይ ወንጌል ላይ ዮሐንስ 3:16 ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አለ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ከዛ ዓለሙን እንዳለ እኔ በቃ የሚገርመኝ ዓለሙን ሁሉ የሆነ ሰው አልመረጠም እላለሁ። ዓለሙን ሁሉ እና ወዷልና ደግሞ ይላል ዓለሙን ሁሉ ዋው! እኔ ሁሌ የሚገርመኝ ባይዘን እግዚአብሔር ፍቅር ሁሌ ባስበው ከመታወቅ የሚያልፈውን የክርስቶስን ፍቅር እንድታውቁ የእውነት ነው ከምናስበው በላይ ማለት እኔ እንደውም በዚህ ምድር ላይ ተረድተን ማለት የምንረዳው አይመስለኝም። በዚች ትንሽ የጭንቅላት ሩዝ ታክል ጭንቅላት አይመስለኝም። ያው ከምናስበው በላይ ነው ማለት የእግዚአብሔር ፍቅር። ግን ያው ናቲ ያነሳው ሀሳብ በጣም ኢምፖርታንት ሀሳብ ነው ማለት ኤፌሶን ምዕራፍ 5:1 ላይ ይናገራል። እንግዲህ እንደተወደዱ ልጆች ተመላለሱ ይላል። እንደው የእግዚአብሔርን ፍቅር ብቻ አውርተን እንትን እንዳንል የተወደደ ልጅ ደግሞ እንዴት ነው መኖር ያለበት የሚለውን መንገዳችን። ለምሳሌ ምሕረት የተቀበለ ሰው ለሰዎች ምሕረት መስጠት አለበት። ስንት ነገር ተትቶልን በመስቀል ላይ ያው ነገር ተከፍሎልን አንዳንድ እኔ ራሴ ላይ እኮ ስለማይሆን እቸገራለሁ። የሚያስነቅል ብዙ ሰው አለ እንዴ አጋጥሞ ያውቅም። አንዳንዴ ይቅር በል ምሕረትን አድርጉና አስባል እኔ ሲሆን በደረሽ ያለኛል እንጂ እሱንማ ማለት ግን ትክክል አይደለም ማለት አንተ ቆም ብለን እንዴ ያው ሁሉ የተተወለት ብዙ ከተተወለት እንዴት እንረሳለን? ክርስቶስ ያስተማረውም እኮ ጸሎት የሚለው እኮ አይደል ማለት በሰማይ የምትኖር ስምህ ይቀደስ መንግስትህ ትምጣ ይሄንን ሁሉ ጸልይ። ከዛ ስለ ይቅር እንደተባልን ነው ይቅር እንድንል ተበደሉን ይቅር እንደምንል መቃብሬ ላይ እንዳደርሽ አንቺን እንደ ክርስቲያን ማህበረሰብ ስታስብ የእውነት ስለ ምህረት ስታስብ ማለት የተደረገልንን ምህረት አልገባንም። እግዚአብሔር ምን ያህል እንደከፈለልን ምን ያህል ምህረቱ እንደሰጠንም አልገባንም። ምክንያቱም ቢገባም በዚህ ልክ አንመላለስም፣ በዚህ ልክ አንኖርም። ከዛም ደግሞ ምህረቱ ደግሞ ከኛ ደግሞ የሚጠብቀውን ነገርም አናውቅም። ማለት ልንኖረው የሚገባ ልናሳየው የሚገባ ማለት የበደሉን ማለት የበደልካችሁን ሳይሆን የበደሉን ይቅር በሉ ማለት እሱ እኮ ነው። አሁን እሱም ማለት አንችልም፣ ይቅር ማድረግ አንችልም፣ ምህረትን ማድረግ አንችልም። ለምን አንችልም ስንባል የተደረገልን ምህረት ስላልገባን የተነሳንበትን ካላወቅን ለሆነ ሰው የሆነ ነገር ማድረግ አንችልም። ለምሳሌ ከሆነ ቦታ የተነሳን ሰው የሆነ ነገር አድርግ ብትለው የተነሳበትን ስለሚያውቅ የሆነ ነገር ያደርጋል። ከመስጠትም እንኳን አንፃር ስታስበው ማለት ነውና ምህረትንም አድርግ ስንባል የተከፈለልን ምን አይነት ሰው እንደነበርን እግዚአብሔር ምን አይነት ሰዎችን አንስቶ ምህረት አድርጎልን እንደቀጠልን ቢገባል ብንረዳው ምህረት እናደርጋለንና ምህረት የተነሳንበትን መርሳት የለም። አመድ ላይ ተነስተን ዛሬ እግዚአብሔር ሰው ሲያደርገን ትልልቅ ሲያነሳን እግዚአብሔር ያን የተነሳንበትን ረስተን እኛ ደግሞ ሰዎችን አቢዩዝ ማድረግ መጀመር የለብንና
ምህረት ልናደርግ ይገባል። ቂም ሐሜት እኛ ብዙ ኮተት ይተወልናል። ደግሞ እንደዚህ አይነት ነገር ለመንፈስ ቅዱስ ሙቭመንት ለመንፈስ ቅዱስ አሰራር አይመችም። በነገራችን ብዙ ቸርቾች ላይ ማደግ እንደሚገባቸው እንዳያድጉ እንቅፋት የሆነው ነገር እንደዚህ አይነት ነገር ወንጌልን እኮ ስታስብ ይሆናል። ወንጌልንም ስናስብ ለምሳሌ ወንጌልን የምንሰራው ከፍቅር አንፃር ማለት ፍቅር ካልገባክ ወንጌልን መስራት አይችልም። ወንጌልን ለምንድን ነው ወተን የምንሰብከው? ማለት በቃ አክሊል የምትባሏን አስበን ወይ ደግሞ ወንጌልን ለምንድን ነው የምንሰብከው? የእውነት ወንጌልን የምንሰራበት ቸርቾች ወይ የሆነ ፕሮግራም ተዘጋጅቶ ምናምን ነው እስቲ ወንጌል ልውጣ ምናምን ስለተባለ ነው የምንወጣው? ወንጌል የምንሰራበት ዓላማ ምንድን ነው? እኔ ወንጌል የምሰብክበት አንፃር ለምንድን ነው ሲባል ፍቅር ስለገባኝ አይደል? የነካሁት የተማርኩት የተደረገልኝ ስላለ ያንንም ደግሞ ሌላው እንዲያገኝ ሌላውም እዚህ ምህረት ውስጥ እንዲገባ እዚህ ፍቅር ውስጥ እንዲገባ ከፍቅር አንፃር የምታደርገው ነው። ወንጌል ዱላ አይደለም። ወንጌል ወተክ ሌላውን በሌላ የተለያዩ ሃይማኖት ውስጥ ያሉትን ሰዎች የምትመታበት አይደለም። ወንጌል ፍቅር የምታሳይበት ነው። ምህረት ተደርጎልኛል፣ ምህረት አድራጊው ደግሞ እናንተንም ወደዚህ ግብዣ ጋብዟቸዋል። ታላቅ ግብዣ ጠርቷል። ያ የፍቅር ግብዣ ነው እና ከፍቅር አንፃር የምታደርገውን ነገር ውስጡ ምህረት አለው። ፍቅር ውስጥ ምህረት አለ። ፍቅር ውስጥ እግዚአብሔር ራሱ እኮ ፍቅር አይደለ? ራሱ እግዚአብሔር ነው የምታሳይበትና ምህረትንም ስታነሳ ፍቅርንም የእግዚአብሔርን ፍቅርም ስታነሳ እኔ ወንጌል ወጥቼ የምሰብክበት እኔ ወጥቼ ወንጌል የማደርስበት ዓላማ ፍቅር ግድ ብሎ ፍቅር ያልገባው ሰው ወንጌልን አይሰራም። ወንጌልን መስበክ አይችልም። ለምሳሌ ወንጌል ውጡ ምናምን ብለህ ሰዎችን የማይወጡ ሰዎች አሉ። ወንጌልን ስበክ ብለው አስወጥተው ደግሞ ዱላ ሰንዝሮም ይመለሳል። ያንን ስታስበው ለምንድን ነው ሰውዬ እንደዚህ ወስደህ ፍቅር ራሱ ሰንዝሮ ይመለሳል። አላወቅኳችሁም እንጂ ታክሶ አላወቃችሁኝም። ፍቅሩ ይዘውን ነው እንጂ እኮ ብዙዎቻችን መናገር ግን እዚህ ላይ አንድ ነገር እግረ መንገድ ላንሳና ስለ ሩሃማ ቴሌግራም አንዳንድ ነገር ብናነሳ ደስ ይለኛል። ኦኬ ሩሃማ ፖድካስትን ገና እየጀመርን ነው። ግን ለ3 ዓመት በላይ የቆየ ወደ 3 ዓመት የቆየ 3 ዓመት ይሆናል። ሩሃማ ቴሌግራም ግሩፕ አለን። ከ9,000 በላይ ፎሎወሮች አሉ። እንደውም በዚህ አጋጣሚ ሊንኩን ኮሜንት ሴክሽን ላይ ወይም ከታች እናስቀምጥላችኋለን። ሁሉም ቢገቡ በጣም ይጠቀማሉ ብዬ አስባለሁ። በየቀኑ ላይቭ ፕሮግራሞች አሉ። ከኢትዮጵያም ውጭ ሰዎች እየገቡ ይህንን ፕሮግራም ይካፈላሉ። በየቀኑ ከማታ ከ3 ተኩል ጀምሮ እስከ 5 ተኩል ላይቭ ፕሮግራሞች አሉ። አገልጋዮች ይጋበዛሉ እና እሱ ነው አድጎ ዛሬ ወደ ዩቲዩብም የመጣው ማለት ነው። ከዚህ በኋላ ብዙ የምናስባቸው ስራዎች አሉ። ግን እዚህ ላይ አንድ ነገር መናገር ስለፈለግኩ ነው። ይሄ ሩሃማ ፋሚሊ ስንጀምር 10 ሰው 15 ሰው ምናምን ሆነን የጀመርነው እና ዛሬ 9,000 ምናምን በላይ ፎሎወሮች አሉ እና የሚገርምህ በተለይ ያኔ በብዛት ሲመጡ እኛ ጋር ሲመጡ የነበሩ ሰዎች በተለያየ ሱስ ውስጥ የነበሩ ሰዎች ከባባድ ሱስ ውስጥ ማለት ነው። ለቤተሰብ የማይናገሩት ለቸርችም የማይናገሩት ግን መተው ለኛ ፕሮግራማችን ላይ ያጫውቱን ነበር እና ለነሱ በምንጸልይበትና በምናማክርበት ጊዜ የተወለደ ቪዥን ነው፣ የተወለደ ራዕይ ነው። የሚገርም ማለት ነው። ከጫት ሱስ፣ ከሲጋራ ሱስ፣ ከመጠጥ ሱስ፣ ከምንድነው ከዝሙት ውስጥ ከባባድ እንትን ውስጥ ያሉ ሰዎች ሀሽሽ ሁሉ ይወስዱ። እሱ ብቻ አይደለም፣ ማስተርቤሽን፣ ፖርኖግራፊ ምናምን ውስጥ የነበሩ ሰዎች ሁሉ ይመጡ ነበር እና ዴሊቨር ሁሉ የሆኑ ነበር እና ዛሬ ብዙዎቹ አገልጋይ ሆነዋል፣ አስተማሪዎች ይሆናሉ፣
ዘማሪዎች ይሆናሉ እና ዞር ብዬ ሳስብ የእውነት ይገርማል፣ በጣም ይገርማል። ሰው ከዚህ ነገር ውስጥ በተለይ ወጣት ከእንደዚህ አይነት ነገር ውስጥ ወጥቶ እሱ ደግሞ መጥቀም ወደሚችልበት ነገር ውስጥ ሲገባ ማለት ነው። ለዛ ነው ሩሃማም የሚለውን ስም የሰጠነው። ሌላ ታሪክ የለንም፣ በቃ የምህረቱ ውጤቶች ነን ለማለት ነው። ሁላችንም ከጀርባችን ያለው የእግዚአብሔር ምህረት ነው ያስቀጠለን ያቆመን፣ ከዚህ በኋላም ደግሞ የሚያስቀጥለን ማለት ነው። ከኔክስት ኤፒሶዶቻችን በኋላ በተለይ የምንጋብዛቸው አገልጋዮች የኋላ ታሪካቸውን ሲያወሩልን የእግዚአብሔርን ምህረት እንድናስብ ነው። አፍታሩ እግዚአብሔር ጸጋ እንድናስብ ስለ ሰንባዲ ታሪክ ሳይሆን በእነሱ ታሪክ ውስጥ የእግዚአብሔርን የሰራው ታላቅነቱ። ለምሳሌ ብዙ ጊዜ ይባላል የሐዋርያት ስራ ይባላል፣ ግን ማን የሰራው ብለህ ስትል መንፈስ ቅዱስ ነው። እንደዛ ማለት ነው። እና አንዳንድ ነገር እስቲ ብትሉን ከሩሃማ ግሩፕ ውስጥ ከዛ በሚቀጥለው እንሄዳለን። ጥቄ ግን ትዝ ይልሃል ሳምንት ሙሉ ያገለገለበት ጊዜ መድረክ ላይ የመጀመሪያ አለቅም አንተና ሰተኝ እኮ እኛን በኋላ ግን ተሰብስበን አሁን ላይ እኮ የተቀናጀ አሁን ባለው ሁኔታ እኮ የተቀናጀ የሉ ማን ነበር ስንጀምር እኮ በጣም ጥቂት ሰው ነበርን እና እኔና በምኑ ነበርን ሳምንቱን ሙሉ ይዘን የምናገለግል የነበረው እና ብዙ ነገር ሰርተናል ማለት እግዚአብሔር ብዙ ሰዎችን ለውጧል። ከፕሮግራም ካለቀ በኋላ ራሱ እኮ ቁጭ ብለን እኔ አሁን ቁጭ ብዬ ቴሌግራም ላይ አወራቸዋለሁ። ብዙ ማወራቸው ሰዎች አሉ፣ ማማክራቸው ሰዎች አሉ፣ በውስጥ የምታወራቸው ሰዎች፣ የምትጸልይላቸው በየሳምንቱ በሆነ አጋጣሚ የምታገኛቸው ሰዎች አሉና የቴሌግራሙ ግሩፕ ላይ ስገባ ብዙ አይነት ሰው ነው የምታገኘው፣ በጣም ብዙ ማለት ነው። አሁን ቅድም እንዳልከው በተለያየ ነገር የታሰረ እግዚአብሔር የሚፈልግ ማለት ግሩፕ ላይ ገብቶ የሚካፈለውን ሰው ስታይ ሁሉም ሰው ማለት ነው የምር እግዚአብሔርን ብቻ ፈልጎ የሚመጣ አይደለም። የሆነ ነገር ኖሮትም አለ ተይዞ በተለያዩ ነገሮች ተይዘው የተለያዩ ሱስ ውስጥ የተለያዩ ማንነት ውስጥ ሆነው ምናምን ነውና ከፕሮግራሙ በኋላ ካገለገልክ በኋላ ይሄ ትምህርት ወይ ይሄኛው አገልግሎት እንደዚህ ነገር አግኝቼበታለሁ እንደዚህ አማክረኝ ብሎ የሚያወራ ብዙ ሰው አለ፣ መጸልይለት ሰው ብዙ አለና አሁን ላይ ሚዲያው ላይ በደንብ መስራት ያለብን ይመስለኛል ከሌላው ጊዜ በተለየ። ምክንያቱም ብዙ ሰው ሁሉንም ትልቁንም ብታይ ወጣቱንም ብታይ ህፃን ነው ቲኔጅ ላይ ያሉትንም ብታያቸው ሁሉም ስልክ የሚጠቀም ነው፣ ኢንተርኔት የሚጠቀም ነው፣ ሁሉንም ታገኛለህ እና ሰው ከቸርቹ በላይ ቸርችም ላይ መሰራት አለበት፣ ግን ከቸርቹ በላይ ደግሞ ሚዲያው ላይ ያለውን ትውልድ መመለስ የሚቻልበትን ሚዲያውም ላይ ቸርች የሆነ ነገር መስራት ብትችል ማለት ቸርች ላይ እኮ ይሰራል። ምክንያቱም ታስተምራለህ፣ ደቀ መዝሙር ታረጋለህ፣ ታጠምቃለህ እና ብዙ አይነት ነገሮች አሉ ቸርች ውስጥ እሱን ትሰራለህ። ግን ሚዲያው ላይ ደግሞ ብዙ ሰው ታገኛለህ በተለያየ ስራ በተለያየ ነገር ያለና ሩሃማ ያው ስንጀምር በጥቂት ሰዎች ሆነን ነበር የጀመርነውና በቃ በየሳምንቱ እየገባን እግዚአብሔርን ቃል እናካፍላለን። እግዚአብሔርን ሐሳቦች በውስጣችን የሞላውን እግዚአብሔርን ቃል እናገራለን። የሚገራል ማለት በየቀኑ ያው ዞር ይሳስብ ምን አይነት ጸጋ በስቶልን ነው ማለት በሳምንት አንዴ ሁለቴ ኖርማል ነው ትላለህ። ግን በየቀኑ አሁን ቀንም አለን ማታም ላይም አለን እና ያው ሙሉ አለን ያው ከ8 ሰዓት 9 ሰዓት በኋላ አንዳንዴ እስከ 10 ልንሄድ እንችላለን እና ቀንም አለ ማታም ላይ አለ። ቴሌግራሙ ላይ ያሉትን ነገሮች ያው ቀን ላይ መጻጻፍ በሚሆነው ማታ ላይ በቪዲዮ ቻት ገብተህ የምታወራበትና እግዚአብሔር ረድቶናል በብዙ እንደምበዛ ዛሬ ላይ እንድንቆም ያደረገን ነገር እግዚአብሔር እጅ ነውና። ግን የቴሌግራሙ ዓላማ ስታስበው ብዙ ምንሰራ ማለት ዝም ብሎ ስብስብ አይደለም ወይ ደግሞ ዝም ብለን አይደለም እዛ ቴሌግራም ላይ የምናጠፈው። ለእግዚአብሔር የተሰራ ልዩ እግዚአብሔርን የሚፈልግ እግዚአብሔርን የሚሻ ትውልድን ለማፍራት ነው እዛ ጋር የምንተጋው። ያው ውስጡ ብዙ የምንሰራቸው ስራዎች አሉ። ለምሳሌ ወንጌልን መስራት፣ ወንጌል ላይ በደንብ እንሰራለን። ወንጌል ላይ በደንብ ነው የተንቀሳቀስን ያለነው ቴሌግራሙ ላይ። ሶሻል አፌር ራሱ ማታል ብዙ ጊዜ ተሰርቷል። እንደው ናቲ ነው የሚያስተምረው
አይ ኖርማሊ ጀስት ሩሃማንም ራሱ ስታስበው ብዙ ሰው የሆነ አንድ ቤተክርስቲያን ምናምን እንትን ነው የሚመስለው የት ቤተክርስቲያን ናችሁ ምናምን ይላል አዳዲስ ሰዎች ሲገቡ የት ቤተክርስቲያን ናችሁ እኔ ኖርማሊ ያው ፍቄን መጀመሪያ ጊዜ ሳየው ፍቄ አልመሰለኝ ድምጹን ስሰማ ነው ፍቄ ሆኖ ያው ለምን ባቆመ ድምጽ ብቻ ነው አይ ቀጭን አድርገው እኔ እንደዚህ ነው ሳልኩት በጣም ቀጭን አረ ካንተ ብዙ ሰው ቢስለኝ እንደው ምን ትላለህ ቸሪን ሪሊ እኮ ነው ነግርና ብዙዎች ምን ተዋወቅ ተታወቅ አረ ግን ምንድነው ያ አንድ ቦታ ላይ ያለን ምናምን ሰዎች ይመስላችኋል በጣም ብዙ ሰዎች እና ግን ዛስ ብዙ ጊዜ ይሉናል እና ግን አይደለም ኖርማሊ አንዳንድ ጊዜ እኮ አንዳንድ ቤተክርስቲያንን የሚያግዙ ሚኒስትሪዎች አሉ ፎር ኤግዛምፕል ሚኒስትሮች እንዲፈጠሩ ያደረጋቸው እንትን ቤተክርስቲያን ለማገዝ ያው ቤተክርስቲያን አንዳንድ እንትኖች ያለ ኮንስትራንት ያለባቸው ነገሮች አግዛ ለቤተክርስቲያን ግብአት እንዲሆኑ እንደዛ አይነት ነው ኖርማሊ ሩሃማም እንደውም አንድ ምን ጠይቀው ጥያቄ ራስን ካስተዋወቅ በኋላ የት ቤተክርስቲያን ምንድነው ታገለግለው እና አንዳንዱ ቤተክርስቲያን የለኝም እዚህ ምናምን ይላልና ያው ቤተክርስቲያን ግቡ በዚህ አጋጣሚ የሌላቸው አስተዋላችኋል በጣም ብዙ ናቸው ቀደም ያልኩ እሱን እኮ ነው አሁን እና ቤተክርስቲያን ግቡ ማለት አለ ራሱ ቤተክርስቲያን ማለት አንድም እንትን የምንለው ጉዳይ አንድ ሰው ደቀ መዝሙር የሚሆነው መጀመሪያ የሆነ ቦታ ላይ ስቴይ ሲያደርግ ስቴይ ካላደረገ የሆነ ቦታ ላይ ካልረገጠ ቤት ከሌለው ይመታል አጥር የሌለው እንትን ነው መቆም አይችልም የሆነ ጊዜ እንደውም ዮኒ የሚለው አንድ እንትን አባባላል አንድ ጊዜ ሲያስተምረን ምን አለ አንድ ተክልን እስቲ ያስበው እዚህ ጋር ተክለው ከዛ በኋላ አይተው አንድ ሳምንት ስታጠጣው ስኮተኮተ ቆይተ አይ ይሄ ቦታ አይመቸውም ብለህ ነቅለው እዛኛው ተተክለዋል አንድ ሳምንት አጥቆይና ነቅለ እዛ ደግሞ ተተክለዋል እና እየሞተ ነው የሚሄድ ቀስ እያለ ያልቃል የሆነ ቀን እንጨቱን ነው የምታገኝ ምን አደረክለ ምንም እያገኘ ስላልሆነ እና የሆነ ቦታ ላይ መቀመጥ እንትን ብዙ ችግር አለ ሲጀመር እንትን ላይ ችግር የለም ዓለም ላይ ቤተክርስቲያን ውስጥ ችግር የለም ማለታችን ያለነው ኮስሞስ የሆነ ዓለም ላይ ነው ያለነው በጣም ብዙ እንትን ውስጥ ያለበት ዓለም ላይ ነው ያለነው የመላእክት ቤተክርስቲያን አንገባም የለም በጣም ቤተክርስቲያንን እኮ ስታስብ እኮ እንደ ቤት ነው የምታስበው ቤት ውስጥ ከትጋ ከወንድም ጋር አይደል አብረህ ትኖራለህ እርስ በርስ ደግሞ አብረህ ስታሳልፍ ትጋጫለህ ስትጋጭ ግን ተቴን ተጣልቻታለሁና ልብሴ ልሰብስብ ብለህ ሰብስበህ አትወጣም ቁጭ ብለህ ትነጋገራለህ መፍታት ያለብህ ነገር ትፈታለህ ምናምን ከዛ ደግሞ ወጥተህ ደግሞ ከቸርች ከቤት ወጥተህ ደግሞ እህትን ወይ ደግሞ ወንድምን የሆነ ሰው ሲናገር ወይ ነገር ሲያደርገው ስታይ በለው ምናምን አትልም አይደለ የወንድምህን ነገር ለመሸፈን ከወንድም ጋር አብረህ ተጋለህ አሁን ቤተክርስቲያን ላይ ስታይ አብዛኛው ሰው ትንሽ ተነካው ብሎ ይወጣል ከቤቱ ይወጣል ለምሳሌ ቤት ውስጥ የሚቀርበው ምግብ እኮ አልጣፈጠኝም ብለው ሁሌ ሳበላ ወጥተህ ውጪ አትበላ አይደል ቤት ውስጥ መተህ ትመገባለህ ማለት ሁሌ ውጪ ተመጋቢ አትሆንም ማለት ቤት ውስጥ ቤት ኖረን ይገባል ቤት ውስጥ ቁጭ ብለን ልንማር ይገባል ቸርች ውስጥ ችግር የለም አለ ችግር አለ የሚያጋጥሙ ነገሮች አሉ ግን እንደ ቤት አስበው ቸርች ቤት ነች ቸርች አካል እንደ ወንድም አስበው እኔ እናንተ እኮ በእናትና በአባት ብንለያይም እኮ ያስተሳሰረን ደም አለ ወንድሞች ነን ስለዚህ እኔ አንተን ላይ የሚገባው እቤት እንዳለችው እቤት እንዳለው ወንድሜ ነው ምክንያቱም ቸርች እንደዛ ነው ቸርች የብዙ አይነት ስብስብ ነው ቸርች ሙሉ አይደል ፍጹም አይደለች ቸርች ፍጹም የምትሆነው እኔ እና አንተ አብረን ስንሰራ ስንገጣጠም አይደለ ህንጻ ለመሆን ስንገጣጠም ስንተጋ ነው በዛ ማለት ግን የሚያጋጥመን ችግር ሲኖር ግን ከቸርች ልንወጣ አይገባም
እዛ ብቻችሁ ውስጥ ሆነን ግን መስራት ምንችል መለወጥ ምንችል። ምን አስታወስኩኝ አንድ ፖላር ቢርስ የሚባሉ ጊዜ እናነሳዋለን እና በጣም ነው የገረመኝ ስለሱ ስሰማና ይሄ አርክቲክ አካባቢ በረዶ አካባቢ ያሉ እነዚህ ምንድነው እንደ ጃርት እንትን ያላቸው ሚኖሩ ጃርቶች አሉ እና ምንድነው የሚገርምህ በጣም በተለይ የበረዶ ሲዝን ሲሆን እንደዚህ ስብስብ ብለው ክምችት ብለው ነው እንትን የሚሉት የሚያሳልፉት ያንን ብርድ ከባድ ብርድና ያንን ቅዝቃዜ አለበለዚያ ይሄ ምክንያቱም አብረው እንደዚህ ሲሰበሰቡ ሙቀት ካንዱ አንዱ ፋሽን ያደረጉ ያንን የብርድ ጊዜ ያልፎታል። ለብቻቸው ተገንጥለው ደግሞ እንትን አልፈልግም ብለው እንትን የሚሉ እነዚህ ጃርቶች ሲሞቱ ታያለህ። እዛም ብርዱ ክፉ ነው። ግን ደግሞ አንድ ችግር አለ። ልክ ሲሰበሰቡ እነዚህ ጃርቶች ሲሰበሰቡ እሾህ አላቸው አይደለም? እርስ በርስ ደግሞ ይወጋጋሉ። እንዳይለያዩ ብርዱ ከባድ ነው። ሲጠጋኩ ደግሞ እሾህ አለ። በጣም ስለገረመኝ ነው ይሄ ታሪክ እና ግን ይህንን ሪሰርች የሰሩ ሰዎች አንድ ነገር ቼክ አደረጉ። ውጭ ያለው ብርድ ውስጥ ካለው እሾህ ይልቅ አደገኛ ነው፣ ይገላል። በቃ ሊትራሊ የውጭው ብርድ በጣም ገዳይ ነው። ምን ይመርጣሉ? ብዙ ጃርቶች ተጠጋግተው መወጋጋቱ ቢኖርም መደማማቱ ቢኖርም የቅዝቃዜውን ጊዜ እስኪያልፉ ድረስ አሁን እኛ እዚህ ምድር ላይ ያለን ገብቷል አይደለ? ለብቻ የምንለው ነገር አይደለም። ህይወት ክርስትና የለም። የወንድሜ የሆነ ምናምን ሊኖር ይችላል። እሱን ታግሰን ይህንን ከባዱን ሲዝን ብናልፍ ነው ይሻላል። አሁን እንትን እኮ ነው። አሁን ለምሳሌ ቤተክርስቲያንን መስራት ብችል፣ ለምሳሌ መያዝ ብችል ማለት ወጣቱንም ሌላውንም አብዛኛው ደግሞ ወጣት ስለሆነ ማለት ነው መያዝ ቢቻል፣ ለምሳሌ እየተሸከምክ እየራራ ብዙ ምሕረት እያደረክ በብዙ እየታገስክ እያቀናክ ዱላ ሳይሆን ማቅናት። አሁን ብዙዎች እኮ እንዲወጡ ያደረጋቸው የማቅናት ስራ ስለማይሰራ ነው። ማቅናት ቢቻል በጣም የሆነ ነገር ተብራቸው ነው ይችላል። ግን በቃ ያን ሰው ማብቃት ብንችል፣ መስራት ብንችል፣ መመለስ ብንችል፣ የሆነ ነገር ስታይበት ያን ሰው ለመምታት መሄድ ሳይሆን ለማቅናት ቢቻል፣ ከዛ ደግሞ ትውልዱም ደግሞ ቤት ቢኖር በቃ ቤቴ ብሎ የሚጠጋበት በቃ ቤት ያስፈልጋል። ቁጭ የሚልበት ቁጭ ብሎ የሚማርበት መጋቢ ያስፈልጋል። የሚመግበው ሰው ያስፈልጋል። ቁጭ ቢል ችግር አለ። አዎ ችግር አለ። የሆነ ነገር አለ። አዎ ብዙ ነገሮች አሉ። ግን ቁጭ ብሎ ግን ማቅናት ቢችል፣ መስራት ቢችል፣ ያ ነገር ቢደረግ መልካም ነው። ጊዜ ይፈጃል እንጂ ባይዘው እኮ ጊዜ ይፈጃል እንጂ ችግሮች እኮ መፈታታቸው አይቀርም። እኔ እንደዛ አስባለሁ። ምክንያቱም ባለቤቱ እግዚአብሔር ራሱ እግዚአብሔር እና የቤቱ ባለቤት ቤቱን መስራቱ ማይቀር ጉዳይ፣ ለቤቱ መቅናቱ ማይቀር ጉዳይ። ጊዜ ሊፈጅ ይችላል። የአንዱ ቤተክርስቲያን 2 ዓመት ፈጅቶ ይችላል። የአንዱ ቤተክርስቲያን 4 ዓመት የጊዜ ጉዳይ በቃ እንደዛ ሊሆን ይችላል። በፊትም እኮ እኛ ቤተክርስቲያን ብለው ብዙ ሰዎች ሲያወሩ ሰማ። ያ በፊት ለካ እነሱም ጋር እንደዚህ አይነት ችግር ነበር። አሁን ደግሞ ሌላኛው ቤተክርስቲያን ላይ ሊሆን ይችላል። ጎረቤት ጋር እህትማማቾች ያሉ ቤተክርስቲያን ጋር ግን ምንም ቢሆን እንደ ቤት ያለ ነገር የለም። እንደ ቤት ያለ እዚህ አጋጣሚ እውነት ለሁሉም ሰው ብንነገር በቃ ማለት ተመልካቾቻችን የሚያዩ ቸርች የሌላቸው ስለገጠሙ ብዙዎቹ የላቸው። በፊት ነበረኝ እንትን ምናምን አገለግል ነበር ደግሞ ከእንትና ከሰንባዲ ጋር ያለችኝ አንድ እህት አስታውሳለሁ። እንደዚህ 10 ዓመት 5 ዓመት ያለ ቸርች እና በዚህ አጋጣሚ እንደው ይሄንን ዝም ብለን ልናልፈው አንፈልግም እና ይሄንን ቪዲዮ ሰዎች በተለይ ቸርች የሌላቸው ሰዎች እባካችሁ ወደ ቸርች ተመለሱ። ምክንያቱም ውጭ ያለው ብርድ ክፉ ነው፣ የሚገድል ነው። ባይዘው የዚህ የወንድምህ ሾህ ይሻላል፣ በቃ የእህትህ እንትን ይሻላል። በቃ የውጭው ብርድ የሚገድል ነው፣ የሚራራ
ሊትራሊ የሚገድል ነገር ነው። ብዙዎች ከእግዚአብሔር ቤት ወጥተው መመለስ እስከማይችሉ ድረስ ነው። አሁን አንድ ልጅ አሉ ለምን አገባም ወደ ቤተክርስቲያን ምናምን ስለው ምን አለኝ፣ ኧረ አለኝ አሁን ያለው ጊዜ እኮ ብዙ እንድናገለግል ፑሽ የሚያደርጉ ነው ምናምን አይደለም። አልገባኝም። አንተ አገልግሎቱን ነው የምትፈልገው አልኩት ወይስ ጌታን ነው የምትፈልገው? ማለት የሐሳቤ ቤተክርስቲያን ያለ ነው ለማገልገል ብቻ ማሰብ የለብን። ኖርማሊ እናገለግላለን። ደግሞ አገልግሎት ደግሞ መድረክ ብቻ ማራለን። መድረክ ብቻ ማራለን። ግን አንዳንድ ጊዜ ካላገለገልኩ ማለት ራሱ እግዚአብሔር የራሱን ጸጋ ራሱ የሚጠቀምበትን የሚሰራበትን እንትን ካላልኩ አዎ እግዚአብሔር ራሱ በጊዜውና በሰዓቱ ለምን እንዲሰራ አንፈቅድለትም? በግድ እውነት ነው። አንዳንድ ጊዜ ከለላዎች ሊኖሩ ይችላሉ፣ ክልከላዎች ሊኖሩ ይችላሉ። ቢሆንም ግን እግዚአብሔር መንገድ አለው። ጸጋን እስካስቀመጠ ድረስ መንገዱንም አብሮ ይሰጣል ብዬ አምናለሁ። ቦታውንም አብሮ ይሰጣል። ከአገልግሎት አንጻር አብዛኛው የሚወጡት ወጣቶች ከአገልግሎት አንጻር ስለሆነ ቸርች ስለማሰጣች የእውነት ማለት ነው። እና በአጋጣሚ ጸሎት ፈልገው መጥተው ማለት ነው ተገናኝተን እዛው ቸርች ያወራን ዝም ብዬ እኔ ጠየቅኳት ቸርች ነሽ ብዬ ስጠይቃት ላይ ከ5 ዓመት በላይ ቸርች እንደሌላት ኦኬ አግብታለች፣ ልጆች አሏት እና ለምንድን ነው ቸርች የሌለሽ ነው ስላት ከአገልጋይ ጋር ተጣልታ አለመግባባቶች እንደተፈጠሩና ከዛ በኋላ ቸርች የሚባል ነገር አቆም እኔና ቤተሰቦቼ ሁልጊዜ በቻናል ላይ አባይ ብዙ ሰው ነው እንደዛ እኮ አሁን ብዙ ቻናሎች ብዙ ሰው አለ ማለት ነው አለ። በጣም የእውነት ተጎድታ እኮ ሊሆን ይችላል እውነት ነው። በአገልጋይ ተጎድታ ያው በትንቢት በብዙ አሁን የምንሰማቸው ነገሮች መራቅ አለብን ወይ ነው። ውጭ ያለው ነገር አይከፋም ወይ? አይከፋም። ያ እና ውጭ ያለው ክፉ ደግሞ ስለ ቤተክርስቲያን ሞር ማለት አንዳንዱ ቤተክርስቲያንን መጥፎ እንትን ስሎ ከዛ በኋላ እሱ ግን ራሱን የሚከልልም ሰው አለ። ማለት ያ እንትን ክፉ ነው ወይም ያ እንትን መጥፎ ነው እንደውም ስገባ ነው የመበረዘው የሚል አንዳንድ አመለካከትም አለ። ያ ደግሞ ይብሳል ብዬ አስባለሁ። እርግጥ ልክ ነህ። ያ ማለት አንዳንዴ አንድ የሚባል አባባል አለ እንደውም ለቤት ቅርብ የሆነ ቸርች ሳይሆን መሄድ ያለብህ ለባይብል ቅርብ የሆነ ቸርች። ከዚህ አጋጣሚ ሁሉም ጋር ይሄዱ ብለን አንመክርም። ያው ቤት ሲኖርህ ሁሉም ጋር አትሄድም። ቤት ሲኖርህ ቤትህ ይቀርጻል። ቤትህ ምን አይነት ቤት ነው? አዎ እሱ እኮ አሁን ላይ የት ቤት ልግባ ማን ጋር ልሁን የሚለውንማ እኮ ሰውየው ሊያይ ይገባል። ሊያድግበት የሚችል ቦታ፣ እግዚአብሔርን ሊያገኝበት የሚችል ቦታ እንዳሁኑ አሁን አብዛኛው ይሄ ተሳለ ተበረጥሳለ ነገር ምናምን ሳይሆን ቁጭ አድርጎ ሰውየውን ሰው ማድረግ የሚችል ሰው መሆን አይደለ ማለት ትልቁ እኮ ነገር እኮ የወንጌላችንን መጨረሻው ጥጉ ምንድነው ስትል ደቀ መዝሙር ማድረግ ኢየሱስን የሚመስል ሰው ማለት ነው። ስለዚህ ያን ሰው ለማምጣት ያንን የሚያመጣ ቤት መቆየት፣ ያንን ቤት ፈልጎ መቀመጥ፣ እዛ ውስጥ መሰንበት እንጂ ይሄ ሁሌ ትንቢትን ብቻ የሆነ ነገርን ብቻ የሚያደርግልህ ከሆነ አይሆንም። እና እኔ አንድ ነገር አስባለሁ እንደ ቤተክርስቲያን ወይ ደግሞ እንደ ሰውኛ ልናስበው ወይ ልንሄድበት የሚገባ መንገድ ብዬ ማስበው እግዚአብሔር በእብረት ውስጥ ያዘጋጀው በረከት አለ። ወንድሞች በእብረት ቢቀመጡ ነው እንደውም ደግሞ ያማረ አይደለ? በዛ በረከት በሰላም ታዘው ያለ። አሁን መድኃኒትን ጫማ ቤት አታገኘው አይደል? ጫማ ቤት ደግሞ መድኃኒት አታገኘው። ፋርማሲን በቃ ፋርማሲ መድኃኒት ታገኛለህ፣ ጫማ የሚሸጥበት ደግሞ ጫማ ታገኛለህ። እግዚአብሔር የሆነ ነገር ያስቀመጠው እብረት ውስጥ ከሆነ
ቤት ውስጥ ቁጭ ብለህ ቲቪ በማየት አታገኘው። የሆነ ቦታ ላይ ስልክን ከፍተህ ዩቲዩብ በማየት አታገኘው። እግዚአብሔር ህብረት ውስጥ ነው ካለ ህብረት ውስጥ ነው ያዘጋጀው የሚገኘው። ምክንያቱም እግዚአብሔር የፕሪንሲፕል አምላክ ስለሆነ ይሄ ቲቪ አይቼ የሆነ ነገር አገኘው አው ልታገኝ ትችላለህ ልትል ትችላለህ። አይገኝም ማለት አይደለም። እኔም እንደዛ ተካፍዬ ስለማል ግን ሁሌ ግን ነው አይደለም። እሱ ደግሞ ሁሌ በቃ ትክክለኛው መስመር ነው አይደለም። ትክክለኛው ቁጭ ብሎ መማር ነው ማለት። የሆነ መልእክት እኮ ልትማር ትችላለህ ቲቪ ላይ የሆነ ነገር ልታገኝ ትችላለህ። ግን ህይወትህን ነገህን የሚሰራልህ የምታገኘው ህብረቱ ቁጭ ብለህ ስትካፈል፣ ህብረቱ ስትማር ነው፣ ስትቆይ ነው። በመቆየት ነው ጣዕምና ያለው፣ በመቆየት ነው መለወጥ ያለው፣ በመቆየት ነው መፈለግ ያለው፣ በመቆየት ነው እግዚአብሔርን መግለጥ ያለው እንጂ በመቃረምማ የሆነች ነገር ፒክ አድርገህ ለጊዜው የሆነች ነገር አንስተህ ልትሄድ ትችላለህ እንጂ አያሳድግ ተመጣጣኝ ነገር ያስፈልጋል። እና ሩሃማም ጋር ስንመጣ ያው የተነሳበት ጥያቄ ስለሆነ ሩሃማም ጋር ስንመጣ ሩሃማን ቴሌግራም ስታስቡት ሰዎች ወደ ህብረት እንዲገቡ ቸርቻቸው ጋር እንዲቆዩ ከዛ ደግሞ ወንጌልን እንዲሰሩ ከዛ ደግሞ ለትውልድ እንዲቆረሱ ከዛ ደግሞ ኢየሱስ የሚታይበትን ትውልድ በየአብያተ ክርስቲያኑ እንዲፈራ ማድረግ ነው አላማችን። የቴሌግራም አላማችን ቴሌግራም ላይ እየሰራንበትም ያለው እሱ ነው። በቃ እግዚአብሔርን የሚፈልግ እግዚአብሔርን የሚሻ ለትውልድ መቆረስ የሚችል ነገው የሚታየው ወጣት ጎልማሳ ማፍራት ነው እቅዳችን። እና እንደውም ይሄ አንድ ያነበብኩት በጣም ደስ ያለኝ ነገር አለ። the three pillars of Christianity life የሚል ማለት ነው። ማለት እነዚህ ሶስቱ ምሰሶች ምንድናቸው ይላል? ክራይስት ሴንተርድ ነው፣ ስክሪፕቸር ቤዝድ መሆን አለበት፣ እንደገና ደግሞ ስፒሪት ፊልድ መሆን አለበት ይላል። በቃ የክርስትና ህይወት ሶስቱ ምሰሶች በሶስት አይደለ የሚቆመው? ምንም ነገር መጀመሪያ ክርስቶስ ተኮር መሆን አለበት፣ ክራይስት ሴንተርድ መሆን አለበት። እንደገና ደግሞ ቤዝ የሚያደርገው መጽሐፍ ቅዱስ ላይ መሆን አለበት። ኦኬ። አለበለዚያ በምንድነው ሰው ሊለወጥ ሊሰራ የሚችል? የእግዚአብሔር ቃል በሌለበት እኔ በጣም ነው የምፈራው። በተለይ የእግዚአብሔር ቃል የሌለበት ቦታዎች ሌላ ነገር ብቻ የሚበዛበት ከሆነ በትክክል ሰው ያድጋል ለማለት በጣም ይከብዳል። መጽሐፍ ቅዱስ የማይሰበክ ከሆነ የእግዚአብሔር ቃል ዋና መሰረት ፒላር መሆን አለበት። በዚህ አጋጣሚ እኮ የመከርናቸው ነው ማለት እንደዚህ አይነት ቦታ ቤታቸው አድርገው ቢይዙ። ሶስተኛ ደግሞ መንፈስ ቅዱስ የሚሰራበት ላይፍ የሚሸት ኤግዛክት መንፈስ ቅዱስ ሲኖር እኛ ውስጥ ያለውን የክርስቶስን ህይወት ቫይታላይዝ የማድረግ የመግለጥ ማኒፌስት የማድረግ አቅም ነው።